የማህፀን ጫፍ ካንሰር መከላከያ ክትባት HPV ቫክሲን ልጆቻችንን የወደፊትን ትውልድ ከማህፀን ጫፍ ካንሰር የምንከላከልበት ትልቁ መሳሪያ ነው። ዛሬ ክትባቱ እንዴት ይሰጣል? ለየትኞቹ የእድሜ ክልል ይመከራል? እንዲሁም አንዳንድ ሴቶች የሚጠይቁትን ግንኙነት ከተጀመረ በኋላ አሁን ነው ክትባቱ እንዳለ የሰማሁት፣ ክትባቱን ብከተብ ይጠቅመኛል ወይ? የማህፀን ጫፍ ካንሰርን በምን ያህል መጠን ይከላከላል? የሚሉትን ጥያቄዎች እናያለን። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። በመጀመሪያ ሂውማን ፓፒሎማ ቫይረስ ወይም HPV ኢንፌክሽን ምንድን ነው ከሚለው ስንጀምር ይሄ የቫይረስ ኢንፌክሽን ነው። በዋናነት የሚተላለፈው በግንኙነት፣ በስኪን ቱ ስኪን ኮንታክት፣ ከውጭ ዓለም አንዳንዴ ኮንዶምም ላይ ይከላከለው ይችላል። ኮንዶም ተደርጎ ስክሮተም ወይም የውጭ የሰውነት ክፍሎች ላይ ካለ በመነካካት ሊተላለፍ ይችላል። ስለዚህ ዋና የመተላለፊያ መንገዱ ግንኙነትና ቀጥታ የሆነ መነካካት ነው። እነዚህ ቫይረሶች ቀጥታ እንደ ኢንፌክሽኑ እንደተፈጠረ ወደ ደም ውስጥ እንዲገቡ ይችላሉ። ወዲያው ምልክት ላይ ያሳዩ ይችላል። አንዳንዴ ከዓመታት በኋላ ሊሆን ይችላል። በተለይ ወደ ካንሰር ለውጡን ስናይ 10 ዓመት 20 ዓመት በኋላ ሊሆን ይችላል እነዚህ አይነት የካንሰር መጋለጦች የሚመጡት። የማህፀን ጫፍ ካንሰር ካላቸው ሴቶች አብዛኞቹ ላይ የሂውማን ፓፒሎማ ቫይረስ ኢንፌክሽን ስለሚታይ ክትባቱን ማበልጸግ የተፈለገው ወይም ክትባቱ የሚሰጠው ጥቅም ግንኙነት ሳይጀምሩ በፊት ሴቶች ይሄንን ክትባት ቢያገኙ በኋላ ግንኙነት ቢጀምሩ ክትባቱ ካለ በተለይ ስትሬኖች አሉ ለቫይረሱ ከቫይረሱ ውስጥ ለማህፀን ጫፍ ካንሰር የበለጠ የሚያጋልጡ እነዛ እንዳይዟቸው ለማገዝ ይረዳል። እና ካንሰር የትኞቹ የሰውነት ክፍሎች ላይ ያመጣል ሲባል ሴቶች ላይ በተለይ ሰርቫይካል ካንሰር፣ የማህፀን በር ወይም የማህፀን ጫፍ ካንሰር ኮመን ነው። ግን እነ ቫጃይናል ካንሰር፣ vulval ካንሰር እነዚህ የመራቢያ አካላት ላይ ሊኖር ይችላል። አኖጄኒታል ካንሰሮች አሉ፣ የፊንጢጣም ላይ ሊኖር ይችላል። ወንዶችም ላይ ሊከሰት ይችላል። ፔናይል ካንሰሮች ሊኖሩ ይችላሉ። ስለዚህ የመራቢያ አካላት ላይ የወንድም የሴትም ውጫዊ የመራቢያ አካላት ላይ ካንሰር ሊያመጣ ይችላል። ፊንጢጣም ላይ እንዲሁም። በተጨማሪ ግን ትሮት ካንሰሮች ደግሞ የጉሮሮ ካንሰሮች ከዚህ ጋር ሊያያዙ ይችላሉ። በተለይ ግንኙነት ጋር ተያይዞ እነዚህ የሰውነት ክፍሎችን የሚጠቀም ሰው ካለ የጉሮሮን ካንሰር ወንዶችም ላይ ሴቶችም ላይ ሊታይ ይችላል እና በጣም ለካንሰር የሚያጋልጥ መጥፎ የሆነ ኢንፌክሽን ነው። ክትባቱ ምንድን ነው? እንዴት ይከላከላል? የሚለውን ስናይ በተለይ ከግንኙነት ጋር ተያይዞ ስለሆነ የሚተላለፈው ግንኙነት ያልጀመሩ እስከ 14 ዓመት ያሉ ልጆች አንዳንዴ እስከ 9 ዓመትም ቀድሞ ሊጀመር ይችላል። እያንዳንዱ ሀገር የየራሱ ፕሮቶኮል ሊኖረው ይችላል የሚከተለው። እኛም አሁን የኢትዮጵያ ጤና ጥበቃ ሚኒስቴር በሚመክረው መሰረት ነው የ14 ዓመት ወይ 8ኛ ክፍል ልጆች ጋር ክትባቱ እየተሰጠ ይገኛል። ሌሎች ደግሞ የውጭ ሀገራት ላይ ልጆች ቀድመው ግንኙነት ከዛ እድሜ በፊት ቀድሞ ሊጀምሩ ይችላሉ ተብሎ ሲሰጋ እስከ 9 ዓመት ቀድሞ ሊጀመር ይችላል። አንዳንዴ ደግሞ ግንኙነት ካልጀመረች እስከ 26 ዓመት ድረስ ካቻፕ ቫክሲኔሽኖች ሊኖሩ ይችላሉ። ስለዚህ ቫክሲኑ ጥቅሙ ግንኙነት ሳይጀመር በፊት ቀድሞ ለእንደዚህ አይነት ለካንሰር የሚያጋልጡትን ቫይረሶች፣ ኢንፌክሽኖች መከላከል ይሆናል። ስለ ክትባቱ ለመናገር ቫክሲን መከላከያ እንጂ ሕክምና አይደለም። አንድ ሴት የማህፀን ካንሰር አለብሽ ብትባል ይሄ ክትባት ቢሰጣት ካንሰሩን አያጠፋውም። ስለዚህ ግንኙነት ሳይጀመር በፊት በተለይ ብዙ ጓደኛ መያዝ ነው እንደዚህ አይነት ኢንፌክሽኖችን የሚያመጣው። ለምሳሌ አንድ ሴት አንድ የወንድ ጓደኛ ቢኖራት እሱ ግን ከሷ በፊት ሌላ 4-5 የሴት ጓደኛዎች ቢኖሩት ከተለያየ ሰው ይዞት የሚመጣው ኢንፌክሽን እሷም ስቲል ሪስክ ላይ ትኖራለች። ስለዚህ በራሳችሁ ብዙ ጓደኛ መያዝን መቀነስ፣ ግን የምትይዙት ጓደኛ ራሱ ፕራየር መልቲፕል ሴክሹዋል ፓርትነር ከነበረው እሱ ራሱን ችሎ ለማህፀን ጫፍ ካንሰር ማጋለጥ ያመጣል። የዓለም ጤና ድርጅትም ይህንን ክትባት ለታዳጊ ሴቶች ይመክራል፣ በተለይ ከማህፀን ጫፍ ካንሰር ራስን ለመከላከል። ስለዚህ እስከ 15 ዓመት ከ15 ዓመት በላይ ብሎ እንዲሁም ደግሞ ኢሚኖ ኮምፕሮማይዝድ የሆኑ HIV ያለባቸው ወይ ኩላሊታቸውን ትራንስፕላንት አድርገው ስቴሮይድ የሚወስዱ
ካንሰር ትሪትመንት ላይ ያሉ ስኬጁሉ ይለያያል፣ እንደ እድሜም ይለያያል። አንድ ብቻ ሊሆን ይችላል፣ 2 ዶዝ ሊወሰድ ይችላል፣ 3 ዶዝ የሚያስፈልጋቸው አሉ። በተለይ እንደዚህ ዶዙ የሚጨምረው በሽታ የመከላከል አቅማቸው ቀነስ ያሉት ላይ። ስለዚህ የዓለም ጤና ድርጅት የሚመክረው ስኬጁል አለ። እኛ ሀገር ደግሞ የኢትዮጵያም ጤና ጥበቃ ሚኒስቴር ከዓለም ጤና ድርጅት ጋር በመተባበር ለልጆች በተለይ ትምህርት ቤት ላይ ግንኙነት ሳይጀምሩ በፊት ለሴት ልጆች ክትባቱ ይሰጣል። አንዳንድ እናቶች ፈርተው የሚጠይቁት ይሄ እንዳይወልዱ ልጆችን ለማድረግ ነው፣ መካንነት ለማምጣት ነው። በተለይ ለታዳጊ ሀገሮች በእርዳታ ስለሆነ የሚሰጠው ውድ ስለሆነ ክትባቱ ገዝተን አይደለም የምንከተበው፣ ውድ ስለሆነ ለመሃንነት ነው ተብሎ ሚስ ኢንፎርሜሽኖች ሲወሩ ሰማለሁ። ስለዚህ እንደዚህ አይነት ነገር ቢኖር እኛም ጤና ጥበቃ ሚኒስቴር ይህንን አያሳልፈውም ነበር። መሃን የሚያደርግ አይደለም። ልጆች የተመረጡት ግንኙነት ሳይጀመር በፊት ቀድሞ ቫይረሱን ለመከላከል ልጆቹ ክትባት እንዲያገኙ በሚል ነው እንጂ መሃንነት የሚያደርግ አንድ ሴት በቃ ተከተበች ሳትወልድ እንድትቀር ያደርጋል የሚባለው የተሳሳተ አመለካከት ነው። ምን አይነት ቫይረሶች አሉ ሲባል በተለይ የሚያስፈሩን ሃይ ሪስክ ታይፕ የሚባሉት አሉ። 16 እና 18 ታይፕ የሚባሉት እነዚህ ለእንደዚህ ለመራቢያ አካላት ካንሰሮች፣ ለማህፀን ጫፍ ካንሰሮች በጣም ተጋላጭ ያደርጋሉ። ሌሎቹ ደግሞ ቀለል ያሉት ዋርት ነው የሚያመጡት፣ ጄኒታል ዋርት። ይሄ በተለምዶ ኪንታሮት ይዞኛል የሚባለው ኪንታሮት የመሰሉ የሚወጡ ነገሮች አሉ። አንዳንዴ ውጫዊ መራቢያ አካላትን በጣም ወረው ያድጋሉ፣ ሊደሙ ይችላሉ፣ ሊያሳክኩ ይችላሉ። እንዲያውም ሴቶች ላይ ጄኒታል ዋርት አክቲቭ ከሆነና በጣም እያደገ ከሆነ ኦፕሬሽን ልንሰራ እንችላለን። ምክንያቱም የማህፀን የውጭ ክፍል ከሸፈነው በምጥ ሰዓት ልጅ በሚወጣበት ሰዓት ጉሮሮ ውስጥ ፈሳሹ ሊገባ ይችላል። ፊቱ ላይ እንደዚህ አይነት ዋርቶች ሊወጡ ይችላሉ። ላሪንጃል ፓፒሎማ ጉሮሮ ላይ ሊወጣ ይችላል። መተንፈስ ሊከለክል ይችላል በኋላ ላይ አድጎ። ስለዚህ አንድ ምጥ እንዳንፈቅድና ኦፕሬሽን የሚያሰራን ነገር አክቲቭ የሆነ ኤክስቴንሲቭ ጄኒታል ዋርት ካለና ልጅ በሚወለድበት ሰዓት በዛ በኩል ሲወጣ ልጅን የሚይዘውና የሚነካው ከሆነ ይሄ በጣም ከባድ ይሆናል። ስለዚህ የምትወልዱበት መንገድ ራሱ እንዴት ነው የሚለው ነፍሰ ጡር ላይ ይሄ ኢንፌክሽን ከመጣ ወደ ልጅ እንዳይሄድ ምን እናርግ የሚለውን ነገር ሐኪማችሁ ጋር መወያየት ያስፈልጋል። ለነፍሰ ጡር ክትባቱ አይሰጥም፣ ግን ክትባት ከጀመረች ወይ ከወሊድ በኋላ ልትቀጥል ትችላለች። ስለዚህ በእርግዝና ወቅት ሳይሆን ይህንን ክትባት ለግንኙነት ላልጀመሩ ሴቶች ነው የሚሆነው። በተለይ ግን በእርግዝና ወቅት በሽታው ከመጣ ግን ኤችፒቪ ኢንፌክሽኑ መጥቶ ዋርት ካለ መራቢያ አካሉን ውርር አድርጎ በስቶ የሚይዘው ከሆነ ግን ምጥ መሆን ይችላል ወይ? ልጁስ ምን ያህል አደጋ ነው ወይ? ምክንያቱም ማህፀን በሚከፍትበት ሰዓት፣ ስቲች ለመስጠት በሚቆረጥበት ሰዓት፣ ደም በሚኖር ሰዓት ኤችአይቪ እንደሚተላለፈው በንክኪና ባለው ሁኔታ ወደ ልጅ ሊተላለፍ ይችላል። በተለይ ልጅ ላይ እንደነገርኳችሁ ጉሮሮ ውስጥ ከገባ አተነፋፈስንም ሊከለክል ይችላል። ግንኙነት ከጀመረ በኋላ ይሄኛው ክትባት ይሰራል ወይ ለሚለው ቢቻል ምንም ግንኙነት ሳይጀመር ይሻላል። ካልሆነ ግን ያልተያዛችሁትን የስትሬን አይነት ፕሮቴክት ሊያደርግ ይችላል እንደ ክትባቱ አይነት። አሁን ወደ ክትባቱ አይነት ስንመጣ ባይቫለንት አለ፣ 2 አይነት 16 እና 18 ብቻ የሚጠብቅ ኳድሪ ቫለንት አለ፣ 6 እና 11 ጨምሮ 16 18 እያለ ናኖ ቫለንት አለ፣ ከ9 አይነት በላይ ፕሮቴክት የሚያደርግ። እኛ ሀገር አሁን ይሄ በ9 አይነት ኤችፒቪ ሃይ ሪስኮቹን የያዘው አናገኘውም። ያው ታዳጊ ሀገር ለሀገር ስለሆንን በእርዳታ የሚሰጠንን ሊሆን ይችላል የምንጠቀመው። እንደዚህ 9ኙን አይነት የያዘውን ቫክሲን የምታገኝ ሴት ግን ግንኙነት ብትጀምርም እና እሷ ከዚህ በፊት ይሄ እንዳልያዛት ቼክ ተደርጎ በደም ቼክ ተደርጎ ያልያዟት አይነቶች ካሉ ከነሱ ደግሞ ክትባቱ ፕሮቴክት ያደርጋታል። ስለዚህ ግንኙነት መጀመር ሙሉ በሙሉ ክትባቱን እንዳትወስድ አያደርጋትም። እኛ ሀገር ካለው አሁን ኤክስፔንሲቭነት እነዚህ አይነት ምርመራዎች፣ ላቦራቶሪ ምርመራዎች በጣም ውድ ናቸው። ከእንደዚህ አይነት ተነስቶ ነው ግንኙነት ላልጀመሩ ብቻ እንጂ የሚባለው የጀመረችን ብትሆን ኢንፌክሽን ላላመጡት ለቀሩት አይነት ፕሮቴክት ሊያደርጋት ይችላል። የጎንዮሽ ጉዳቶች ምንድናቸው የሚባለው በጊዜያዊነት ልክ እንደ ማንኛውም ቫክሲን ማያልጂያ፣ መቆረጣጠም፣ ትኩሳት፣ ራስ ምታት፣ ሶርነስ ትንሽ ሊኖር ይችላል። ግን ከ1 ሚሊዮን ሰው አንድ ላይ አናፍላክቲክ ሾክ ማለት ከፍተኛ የሆነ የቫክሲን አለመስማማት ሪያክሽን ሲኖር እሱ ህይወትንም አደጋ ላይ ሊጥል ይችላል። መተንፈስ ምን ሊከለክል ይችላል እና ክትባቱ ሲሰጥ አለርጂክ አለመሆናችሁ እና ያ እንዳይከሰት የሚደረጉ ጥንቃቄዎች ይኖራሉ። ግን ቅድም ያልኩትን ለመድገም መሀል ለማድረግ ወይም አንድ ሴት እንዳትወልድ ለማድረግ የሚሰጥ ክትባት አይደለም።
የመከላከል አቅሙ ምን ያህል ነው የሚለውን ስናይ በአጠቃላይ በተለይ ከግንኙነት በፊት ቀድሞ ከተሰጠ 80-90% የማህፀን ጫፍ ካንሰር አንድ ሴት እንዳይዛት ይከላከላል። ግን ግንኙነት ሲጀመር 100% ስላልሆነ የሚከላከለው የማህፀን ጫፍ ቅድመ ካንሰር ምርመራ እስከ 65 ዓመቷ እያረገች መቀጠል ይኖርባታል። አንድ ሴት ይህን ክትባት ወሰደች ማለት እድሜዋ ደርሶ ወደ ትዳር ሂዳ ግንኙነት ጀምራ ደግሞ የማህፀን ጫፍ ቅድመ ካንሰር ምርመራን ማድረግ የለባትም ማለት አይደለም። ክትባቱ 80-90% ይቀንሳል እድሉን። ግን አንዴ ግንኙነት ከተጀመረ በኋላ ደግሞ የቀረውን ቻንስ የተለየ ነገር ካለ ለማየት የማህፀን ጫፍ ቅድመ ካንሰር ምርመራ እያረገች መቀጠል ይኖርባታል። ለልጆ ጤና ለወደፊት ህይወት የሚሰጡት ጥንቃቄ ካሁኑ ይጀምራል። ስለዚህ የማህፀን ጫፍ ቅድመ ካንሰር ክትባቶች ካንሰር ሳይሆን በፊት ኢንፌክሽኑ ሳይመጣ ልጅን ለማገዝ እና ኢንፌክሽኑን ለመከላከል የሚያግዝ ስለሆነ ሁላችሁም ወላጆች ጥያቄ ካላችሁ ከስር አስቀምጡልኝ። ከዚህ ጋር የተያያዘ ካለ